በመካከለኛው ምስራቅ የተኩስ አቁሙ ቢራዘምም ውጥረቱ እንደቀጠለ ነው። ኢራን በሆርሙዝ ሰርጥ 2 መርከቦችን በቁጥጥር ስር ማዋሏን ተከትሎ የቀጠናው የንግድ መስመር ዳግም በስጋት ላይ ወድቋል። የኢራን እስላማዊ አብዮታዊ ዘበኛ ኃይል በስትራቴጂካዊ የሆርሙዝ ሰርጥ ላይ 2 ግዙፍ መርከቦችን በቁጥጥር ስር ማዋሉን አስታውቋል። ኤፓሚኖንዳስ እና ኤምኤስሲ ፍራንቼስካ የተባሉት እነዚህ መርከቦች ወደ ኢራን የባህር ዳርቻ የተወሰዱ ሲሆን ኢራን ድርጊቱን የፈጸመችው በሰርጡ ላይ የሚፈጠርን የጸጥታ መደፍረስ ለመከላከል ነው ብላለች። ይህ ክስተት የተሰማው ፕሬዚዳንት ትራምፕ ከአፍጋኒስታን ጋር ያለውን የተኩስ አቁም ስምምነት ለተጨማሪ ጊዜ እንዲራዘም ከወሰኑ ከጥቂት ሰዓታት በኋላ ነው። ምንም እንኳን ፕሬዚዳንቱ በፓኪስታን አማካኝነት የሚደረገው ሁለተኛው ዙር የሰላም ድርድር በ72 ሰዓታት ውስጥ ሊጀምር እንደሚችል ፍንጭ ቢሰጡም ኢራን ግን አሜሪካ የጣለችው የባህር ላይ እገዳ ካልተነሳ ለድርድር አንቀመጥም የሚል ጠንካራ ቅድመ ሁኔታ አስቀምጣለች። በሌላ በኩል በደቡባዊ ሊባኖስ በእስራኤል በኩል የሚሰነዘረው ጥቃትና የሂዝቦላ የአጸፋ እርምጃ የተኩስ አቁሙም ስምምነት እጅግ አሳሳቢ ደረጃ ላይ ጥሎታል። በትግራይ ክልል የፖለቲካ ፍጥጫ አሁንም እንደቀጠለ ይገኛል። ስልጣኔን በጩኸትና በደቦ ውሳኔ አልለቅም ሲሉ ሌተናል ጀነራል ታደሰ ወረደ መግለጫቸውን ሰጥተዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ህወሓት ነባሩ መንግስት ይመለስ በሚል ያሳለፈውን ውሳኔ ተከትሎ ከባድ ማስጠንቀቂያን ሰጥተዋል። ፕሬዝዳንቱ ውሳኔው አደገኛና ተጨማሪ ጥፋትን የሚጋብዝ ነው ያሉ ሲሆን በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት ለማድረግ ማሰብም ሆነ መተግበር ለትግራይ ህዝብ የማይመጥንና በጽኑ ሊታሰብ የማይገባ ተግባር መሆኑንም ገልጸዋል። በተጨማሪም ፕሬዝዳንቱ ስልጣን እለቃለሁ ብለው በክልሉ ሚዲያዎች የተሰራጨው መረጃ ስህተት መሆኑንና ሚዲያዎች በህወሓት መጠለፋቸውን ገልጸዋል። ጀነራል ታደሰ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በማረጋገጥ ማንኛውም የክልሉ የፖለቲካ ተዋናይ ኃላፊነት የጎደለው ተግባር እንዲቆጠብ ወስነዋል። ይህ በእንዲህ እንዳለም በዶክተር ደብረጽዮን ገብረሚካኤል የሚመራው የህወሓት ቡድን በመቀሌ ከተማ የፓርቲ ኮንፈረንስ ጀምሯል። በጋዛ ሰርጥ የሚኖሩ ፍልስጤማውያን በየጠዋቱ ሲነቁ ቤታቸው በወረራ ቀጠና ውስጥ መግባቱን እያወቁ ነው። እስራኤል የቢጫው መስመር የምትለውን የተኩስ አቁም ድንበር በድብቅ እያስፋፋች መሆኑም ተጋልጧል። የጋዛው ቢጫ መስመር መስፋፋት በሰላም ስም የሚደረግ ወረራ መስመሩ ሲንቀሳቀስ ሰላማዊ ሰዎች የጥቃት ኢላማ እየሆኑ ይገኛሉ። እስራኤል ጦር በጋዛ ሰርጥ የተኩስ አቁም ስምምነቱ ከተፈረመ በኋላ ባለፉት 6 ወራት የቢጫው መስመር ወይንም የሎ ላይን የሚባለውን የቁጥጥር ቀጠናውን በስፋት እያሻሻለ ይገኛል። በመጀመሪያው ስምምነት እስራኤል 53% የሚሆነውን የጋዛ ግዛት ለመቆጣጠር ታግዶ የነበረ ቢሆንም አሁኑ ወቅት ደግሞ የቁጥጥር ስፋቱ 58% ማደጉን የፎረንሲክ አርኪቴክቸር የምርምር ተቋም አስታውቋል። አካባቢው ነዋሪዎችም እንደሚገልጹት የእስራኤል ጦር በሌሊት ቢጫ የኮንክሪት ብሎኮችን በማንቀሳቀስ ሰላማዊ ሰዎች የሚኖርባቸውን ቀጠናዎች ያለማስጠንቀቂያ የሚተኮስባቸው ቀጠናዎች እያደረጓቸው ነው። ባለፉት 6 ወራት በተኩስ አቁም ስምምነቱ ወቅት ከተገደሉት 700 ፍልስጤማውያን መካከል 269 የሚሆኑት በዚህ የቢጫ መስመር አቅራቢያ የተገደሉ ሲሆን ከነዚህ ውስጥ ከ100 በላይ የሚሆኑት ህጻናት ናቸው። የተባበሩት መንግስታት ድርጅትም ድርጊቱ የጦር ወንጀል ሊሆን እንደሚችል አስታውቋል። የቪክቶር ኦርባን በምርጫ መሸነፍ ለኪቭ አዲስ የገንዘብ ተስፋን ይዞ መጥቷል። የአውሮፓ ህብረት አባል ሀገራት ለዩክሬን የሚሰጠውን የ90 ቢሊዮን ዩሮ ብድር በይፋ አጽድቀዋል። የግዙፍ የገንዘብ ድጋፍ ለረጅም ወራት በሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ይቃወም የነበረ ቢሆንም ኦርባን በቅርቡ በሀገሪቱ በተካሄደው ምርጫ መሸነፋቸውን ተከትለው እገዳው ሊነሳ ችሏል። ብድሩ ዩክሬን አሁን ላይ ለገጠማት አስቸኳይ የኢኮኖሚና የወታደራዊ ፍላጎቶች ማሟያ እንዲሆን ታስቦ የተዘጋጀ ነው። ከብድሩ በተጨማሪም ህብረቱ በሩሲያ ላይ የሚጣለውን 20ኛውን የሳንክሽን ወይንም ማዕቀብ ጥቅል አጽድቋል። ይህ ስምምነት ሊደረስ የቻለው ዩክሬን በግዛቷ የሚያልፈውንና ወደ ሃንጋሪና ስሎቫኪያ ነዳጅ የሚያጓጉዘውን የድሩዝባ የቧንቧ መስመር ስራ መጀመሩን ካስታወቀች በኋላ ነው። አዲሱ የሃንጋሪ ምርጫ አሸናፊ ፒተር ማገር የዩክሬንን ድጋፍ እንደማይቃወሙ በይፋ ገልጸዋል። ፊንቴክ ማጭበርበር የተጠረጠሩ ታዋቂ ግለሰቦች ጉዳይ የተጎጂዎች ቁጥር መበራከትና የገንዘቡ መጠን ምርመራውን ውስብስብ አድርጎታል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል ተጠርጥረው በቁጥጥር ስር በዋሉ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ፈቅዷል። ፖሊስ ወንጀሉ የተፈጸመበትን መንገድ ውስብስብ መሆኑን፣ የተጭበረበረው የገንዘብ መጠን ከፍተኛ መሆኑንና የተጎጂዎች ቁጥር መበራከቱን በመጥቀስ ተጨማሪ ጊዜ ጠይቆ ነበር። ተጠርጣሪዎቹም ችሎት የቀረቡ ሲሆን የዋስትና መብት ጥያቄያቸው ላይ ፍርድ ቤቱ ውሳኔ ለመስጠትና ፖሊስ ቀሪ ምስክሮቹን ሰምቶ እንዲያጠናቅቅ ለፊታችን ሚያዝያ 21 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ጉዳዩ በታዋቂ ግለሰቦችና በዲጂታል ኢንቨስትመንት ስም የተፈጸመ በመሆኑ በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ ትኩረትን አግኝቷል።
በባህር ዳር ከተማ ማህሌት ባሮ የተባለችውን ወጣት አስገድዶ በመድፈርና በመግደል ወንጀል ተጠርጥሮ ሲፈለግ የነበረው የአድማ ብተና አባሉ ያምራል አለበል አለሙ በትግራይ ክልል መቀሌ ከተማ ተይዟል። የአድማ ብተና አባል የሆነው ተጠርጣሪው ወንጀሉን ፈጽሞ ከአካባቢው ተሰውሮ ለረጅም ጊዜ ሲፈለግ የቆየ ሲሆን በሁለቱ ክልል ፖሊስ ኮሚሽኖች የተቀናጀ ክትትል በቁጥጥር ስር ሊውል ችሏል። በማህበራዊ ሚዲያ መረጃዎችና የአይን እማኞች ገለጻ ተጠርጣሪው ማህሌት ከምትሰራበት ሆቴል አስገድዶ ወደ ሌላ ቦታ በመውሰድ ጥቃቱን እንደፈጸመባት ቢነገርም የአማራ ክልል ፖሊስ ግን ጉዳዩ አሁንም በምርመራ ሂደት ላይ መሆኑን ገልጾ ዝርዝር መረጃ ከመስጠት ተቆጥቧል። የአማራ ክልል ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል ላደረገው ትብብር ለትግራይ ክልል ፖሊስ ኮሚሽን የላቀ ምስጋናን አቅርቧል። ርዕሰ ሊቃነ ጳጳሳት ሊዮን የአራት ሀገራት የአፍሪካ ጉብኝታቸውን በኢኳቶሪያል ጊኒ ሲያጠናቅቁ በእስር ቤት ውስጥ የነበሩ ታራሚዎች ነጻነት በማለት በጩኸት አጅበዋቸዋል። የመጀመሪያው አሜሪካዊ ጳጳስ በጉብኝታቸው አዲስና ጠንካራ የንግግር ዘይቤንም አስታውቀዋል። ርዕሰ ሊቃነ ጳጳሳት ሊዮን ለ12 ቀናት ያደረጉትንና 18000 ኪሎ ሜትሮችን የሸፈነውን የአፍሪካ ጉብኝታቸውን በኢኳቶሪያል ጊኒ አጠናቀዋል። ጳጳሱ በባታ ከተማ በሚገኝ እስር ቤት ተገኝተው ባደረጉት ንግግር ታራሚዎች የመማርና የመስራት እድል ሊመቻችላቸው እንደሚገባ ባሳሰቡበት ወቅት እስረኞቹም ነጻነት በማለት በጩኸት ደስታቸውንና ጥያቄያቸውን ገልጸዋል። በዓለም ረዥሙን የስልጣን ዘመን ባስቆጠሩት ፕሬዝዳንት ቴዎድሮስ ኦቢያንግ በሚመሩትና በሰብአዊ መብት ረገጣ በምትታማው ኢኳቶሪያል ጊኒ ጳጳሱ ባደረጉት ቅዳሴ የግል ጥቅምን ሳይሆን የጋራ ጥቅምን አገልግሉ፣ በሀብታምና በድሃው መካከል ያለው ልዩነት ይጥበብ ሲሉ ጥሪ አቅርበዋል። ጉብኝቱ በተለይ የትራምፕ አስተዳደር ስደተኞችን ወደ አፍሪካ ሀገራት ለመላክ ከሚያደርገው ስምምነት ጋር ተያይዞ ከፍተኛ ትኩረት አግኝቶ የነበረ ሲሆን 70 ያህል መንግስታዊ ያልሆኑ ድርጅቶች ጳጳሱ ለእነዚህ ስደተኞች ድምጽ እንዲሆኑ ጠይቀው ነበር። ዓለም ታዋቂው ዩቲዩበር ሚስተር ቢስት ኩባንያ ላይ አዲስና አስደንጋጭ ክስ ተመስርቷል። አንዲት የቀድሞ ሰራተኛ በወሊድ ፍቃድ ላይ ያለው ተባረርኩኝ፣ በስራ ገበታይም ጾታዊ ትንኮሳ ይደርስብኝ ነበር ስትል ለፍርድ ቤት አቤቱታ አቅርባለች። ታዋቂው ሚስተር ቢስት የሚመራው ቢስት ኢንዱስትሪስ ከፍተኛ የህግ ክስ ነው ያጋጠመው። የቀድሞ ኩባንያው የሶሻል ሚዲያ ስራ አስኪያጅ የነበረችው ሎሬን ከወሊድ ፍቃድ ከተመለሰች ከ3 ሳምንት ባነሰ ጊዜ ውስጥ ያለአግባብ ከስራ መባረሯንና ከቆይታዋም ተከታታይ የጾታ ትንኮሳ ይደርስባት እንደነበር ገልጻለች። ሎሬን ለፍርድ ቤት ባቀረበችው ክስ በወሊድ ክፍል ውስጥ በነበረችበት ወቅት ጭምር ያለማቋረጥ እንድሰራ እገደድ ነበር ያለች ሲሆን ኩባንያው ግን ክሱን ስም ለማጥፋትና ገንዘብ ለማግኘት የታለመ የሐሰት ቅሬታ ሲል ውድቅ አድርጎታል። ኩባንያው በበኩሉ ሰራተኛው የተሰናበተችው በቡድኑ መልሶ ማደራጀት ምክንያት እንደሆነና መብቶቿን የሚያስረዱ ሰነዶች ላይ መፈረሟንም ገልጸዋል። የዛሬው የዜና 08 መረጃዎቻችን ይህንን ይመስሉ ነበር። በየዕለቱ አዳዲስና የሀገር ውስጥም ሆነ የሀገር ውጭ ዜናዎችን ለማግኘት የዩቲዩብ ገጻችንን ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ የሆኑን ፈጣን ዜና፣ ታማኝ መረጃ ለምን በ8 ደቂቃ እናመሰግናለን።